ሁላችን መቼም ጋር ፈጥሮ አባታችን ጻድቁ ከፈጣሪያቸው ጋር የለመኑት ልመና ነው። የህንፃ ቤተክርስቲያን ከውጭም ያሉት እዚህም ሀገር ያሉት ቤተክርስቲያን እንደዚህ አድርገው አሳምረውልናል። በጣም ያሳምሩልን። መቼም እግዚአብሔር ከእነሱ ጋር ይኑርልን፣ የሚሰሩትን ይባርክልን፣ ያሰቡትን ይፈጽምልን። በጣም የሚያምር ቤተክርስቲያን ሰማያዊ በጌታችን መድኃኒታችን ክርስቶስ የሚገኝ የሚቀደስበት የሚወደስበት አድርገውልናል። አሁን ትንሽ የሚያስቸግረን ትንሽ ጥር 3 2018 ልናስገባ ነው። ለዚህ የሚገባው የቀረን ነዋየ ቅዱሳቶች እንዳሉ በቅዱስ ቤተክርስቲያናችን ውስጥ የሚሰራ አዲስ ቤተክርስቲያን ስለሆነ እስካሁን ድረስ ሲቀደስና ሲወደስ ወዛች በትንሿ ቤተክርስቲያን ውስጥ ከውጭ ከሚካኤልና ከማርያም እየለመንን ነበረ። አሁን ራሱን ለማስቻል በሚዲያ ተገልጾ ይሄንን ነዋየ ቅዱሳቶችን እንድናቀዳለን ከእግዚአብሔር ጋር በውጭም ያላችሁ በሀገር ቤትም ያላችሁ ይሄንን ነዋየ ቅዱሳቶችን እንድታሟሉልን በአባታችን በጻድቁ ስም እንጠይቃለን። በጣም ነው የምትነግረው። አሁን የሰሞን ያለውን ጋር ያለው በውሃም ሆነ በተለያዩ ነገር ተራዲያ ማንኛውም ግለሰብ በቤተክርስቲያናችን እምነት ተከታታይ ያላችሁ ሁላችሁም እንድትረዱን በቅዱስ አባታችን ስም እንጠይቃለን። ጥር 3 2018 ቀን የፍስሐ ከዛ ከትንሿ ቤት ወደ ትልቁ ቤት ቤተክርስቲያናችን የሚገባበት ትልቅ በዓላችን ስለሆነ እሳቸውን ደስታ እንድትካፈሉልን በዚህ በሸዋሮቢት ያለው ሕዝብ የሰራውን ያህል ምስጋና እንድታቀርቡልን በአዲስ አበባም ያላችሁ በውጭ ሀገር ያላችሁ ይህን ተራዲዮ እጃችሁን እንድትዘረጉልን በአባታችን ስም እንጠይቃችኋለን። እግዚአብሔር ከእናንተ ጋር ይኑር። የሰራችሁትን ያቀዳችሁትን ቅዱስ አባታችን ያስፈጽሙልን። ሰላማችሁን ይስጥልን። ኢትዮጵያን ሰላም ያርግልን። ሀገራችን ሰላም ያርግልን። ከእግዚአብሔር ጋር እንግዲህ መታችሁ የውጭም ያላችሁ የእጃችሁ የተረዳችሁን ሁሉ መታችሁ እዚህ ቤተክርስቲያን ስጋ ወደሙ እንድትቀበሉበት ንስሐ እንድትቀበሉበት ፈጣሪያችን ይፍቀድልን። ሰላም ከእናንተ ጋር ይሁን። በጣም ነው የምናመሰግነው። እዚህ ያደረሰን አምላክ ደግሞ መጨረሻውን ደግሞ በዓላቱ በፍስሐ በደስታ ተደሰን እናንተም እኛም ይህንን የጋራ የሰራነውን ነገር በጋራ ፍስሐና ደስታችን እንዲያደርግልን የእግዚአብሔር ፍቀድልን። እግዚአብሔር ይባርክልን። እግዚአብሔር ከእናንተ ጋር ይኑር። ፈጣሪያችን ይጠብቅልን። በጣም ነው ይህን ቤተክርስቲያን እንቁ ቤተክርስቲያን እግዚአብሔር የሚወደስበት ፈጣሪያችን ኢየሱስ ክርስቶስ ቃሉ የሚነገርበት ስጋው ደግሞ የሚፈተትበት በመስራታችሁ በጣም ተደስተናል። እናንተ የምትደሰቱበትን እናንተ እድሜና ሰላም የሚሰጡበትን እግዚአብሔር ይፍቀድልን። ሰላም ከእናንተ ጋር ይሁን። በጣም እናመሰግናለን። ይሄ መስራት ቤተክርስቲያን መስራት ነው። መስራት ነው። እዛው መስራት ይሄ ምንጣፍ ያስፈልገናል። ምንጣፍ ስለሌለን እዚህ ላይ ምንጣፉ አስፈላጊያችን ምንጣፍ አሁን ምንጣፍ ነው። ካህናቱ ምንናስተምራችሁ አንዳንድ አባቶች ጋቢያሽ ይላሉ። ስለተዘራችሁ በጋቢ ታረጋላ አባታችን ስለተዘራችሁ እግዚአብሔር ያደርግልናል። የአባታችን ደቀ መዝሙሮች የሚያደርጉት አለያ ይጋባታችሁ የሚያስፈልገን እዚህ ላይ ምንጣፍ ያስፈልገናል። እግዚአብሔር እና ስለተዘራችሁ ያለምንጣፍ ታደርጉልን አባታችን ስም ይህ ማለት ነው። ይህ ማለት ነው። ይህ ማለት ነው። ይህ ምንጣፍ እንደሚያስፈልገው ምንጣፍ እንደሌለ ያው በውጭ በራሳ በተለያዩ ባጣይ ያሉ ልጆቻችን ወደ ውጭ ሆነው ይህንን ሁሉ አደረጉት። ለሀገራችን ለኢትዮጵያ በሰላም ያነሳል። በጣም
ይሄ ወደ ቅድስት ነው። ቅድስት መግቢያውና አምሮት ነው። ይህ አምሮት ነው። ይህ የማነጋገራችሁ ቀሲስ ወንድማገኝ የልማት አባት በዚህ ቤተክርስቲያን የልማት አባት ነው። የልማት አባት አስተዳደር ላይ ይህንን ለምናስባጃ እና ለናንች የዚህ መርጋ እኛ ደግሞ ለማስራት እያስተባበሩ ልጆቻችን ወንድሞቻችን ወንድሞቻችንን እዚያ በቦታቸው በገንዘባቸው በተረጋግጡ እዚያ ደርሰውታል። በጣም የሚደርስበት ነው። እግዚአብሔር መታችሁ እንድታው ደግሞ በጣም ደስ ነው። የመታችሁ እንድታው ሁላችሁ እንድታችሁ እግዚአብሔር በጣም አሪፍ ክርስቲያን ይሄ ቅዱስ ነው። ይሄ ቅዱስ ቤተክርስቲያን መቀደሻ ከዚህ ነው።